መስገድ ወዕንደሃ ወይም እዛች ቀብር ዘንድ ቀብሩ አጠገብ ወይም ከቀብሩ ከላይማ አይሆንም ሲጀመር ማንንም አይደፍርም ቀብር ውስጥ የሚሰግድ ሰው ወይ ወደ ቀብሩ ተቅታጭቶ ወደ ቀብሩ ፊት ለፊት ሆኖ ይሰግዳል አለበለዚያ ወይም ቀብሩን ከጎኑ አድርጎ ይሰግዳል ማለት ነው ስለዚህ ይሄ ክልክል ነው ማለት ነው ነብዩ አለይሂ ሰላቱ ወሰለም ከልክለውታል እሳቸው የከለከሉት በሐራም ነው ማለት ነው የሚያዘው በሐራም ነው የሚያዘው ስለዚህ በጣም ጥንቃቄ ያስፈልገዋል እንደቀላል ነው ብዙዎቻችን በቃ በጣም በሚገርም ሁኔታ ማህይምነት ተንሰራፍቷል ማለት ነው ወደ ኋላ በቃ ነው የተጎተት ነው ብዙ ሰው ቀብሮች ውስጥ ይሰግዳል ወደ መቃብሮች ዙሮ ይሰግዳል ይሄ ሁሉ የሽርክ ተግባር ነው ማለት ነው ነብዩ አለይሂ ሰላቱ ወሰለም በሰሂህ ሙስሊም ላይ እንደተዘገበው ማለት ነው من يلالو فعن أبي مرثد الغنوي قال سمعت رسول الله صلى الله عليه وسلم كزيام نبي عليه الصلاة والسلام من قالوا لا تصلوا إلى القبور قالوا النبي عليه الصلاة والسلام أي لا تصلوا إليها مالتنا يا مالت انقدي من دنا أي لا تصلوا مستقبلين القبور وذلك لمخالفة اليهود والنصارى الذي كانوا يتخذون قبور أنبيائهم وصالحهم مساجدا تعظيما لشأنهم مالتنا نبي عليه الصلاة والسلام من قالوا ودك أبر تاكتاجتاجو بس واكتاجاهناجو أتسجدوا علو ولا تجلسوا عليها بس عملاي أتكمتوا على النبي عليه الصلاة والسلام قبر لاي مالتنا انقديه إيه كلنا مالتنا النهي من القعود والجلوس على القبور قبر لاي مكمت كلنا مالتنا إيه نبي عليه الصلاة والسلام يكلكلوت ጉዳይ ነው ማለት ነውና አላህን መፍራት ይገባናል ማለት ነው ኢንሻአላህ ይሄ ሐዲስ እንግዲህ ስናየው እጅግ በጣም ሰሂህ የሆነ ሐዲስ ነው ትልቅ ሐዲስ ነው ማለት ነው ኢንሻአላህ ይው ላ تصلون ያሉት ነብዩ አለይሂ ሰላቱ አትስገዱ ነው ክልከላን ነው የሚያስይዘው ይሄ ክልከላን ነው የሚጠቁመው አላህን እንፍራ ባካችሁ